አብርሃም እግዚአብሔር እንዳለው ሄደ። በመንገዱም ሲሄድ ረሃብ ገጠመው። ቢያጣ ከሚጽናናበት ቢያጣ ከሚበደርበት ቤተሰቦቹ ወስዶ እኔ ዘር ሆናለሁ እኔ መንገድ ሆናለሁ ብሎት ሄደ። እየሄደ ረሃብ ገጠመው። አቤሜሌክ ቤት እንግድነት ቤት ገባ። ሰው ያቀረበለትን ይበላል፣ እንደ እግዚአብሔር ግን ይሄዳል። በቃ ይሄ እኮ ነው። ሰው ያቀረበለትን ይበላል፣ እንደ እግዚአብሔር ይሄዳል። ብዙዎቻችን መንገዳችን የእግዚአብሔር መሆን ያለበት በምድር ያለውን ፈተና ይሄዳል፣ እግዚአብሔር ግን አብሮት ይከተለለታል። ራበው፣ ሰው ቤት ገባ፣ እንግድነት ቤት ገባ። አቤሜሌክ የገባበትም ምክንያት አለ። እግዚአብሔር መንገድ አለው ወገኖች፣ አይምሰላችሁ። እንዲህ ነገሮች አልሳካ ሲሉ ነገሮች ሲበላሹብን ከመበሳጨት ይልቅ እግዚአብሔር ሆይ ተመስገን። ኢዮብ እንደዛ ያን ሁሉ መከራ ደርሶበት ልጆቹ ሞተው ከብቶቹ ንብረቶቹን አጥቶ እግዚአብሔር ይመስገን ነበር። ለምን? የእግዚአብሔርን ኃይል የእግዚአብሔርን የሁለንተናዊ አስተሳሰብ በሙሉ ስለሚያውቅ የእግዚአብሔር ፍቅር ያደረበት ሰው በምንም ነገር ሊሸበር አይችልም። ብዙ ጊዜ ለስጋዊ ፍላጎቶቻችን ራሱ ብዙ ነገር እንወዳለን። በቃ መብገን አለብን። በእግዚአብሔር ፍቅር ብግን ማለት ሰው ሲሰድበን እንዴት ነው የምንናደደው? ሰው ሲሰድበን እንዴት ነው ቅጥጥ ብለን እንቅልፍ የምናጠው? ምን አለ በሰው መቃጠላችንን አቁመን በእግዚአብሔር ፍቅር እንቃጠልስ። ለምን ጌታ ሆይ ልጆቼን፣ ቤተሰቦቼን፣ አገሬን ጠብቅ፣ በምህረት ጎብኘን፣ ይቅርታ ምን ጊዜም ከኔ ጋር ይሁን። አቤቱ የሰራዊት ጌታ በዚህ ሰዓት እኔ በልቼ ላልበሉት፣ እኔ ጠጥቼ ላልጠጡት፣ እኔ ለብሼ ላልበለሱት ድረስላቸው አያለን። እቤታችን ያምልኮ ጊዜ ከሌለ ምን ዋጋ አለ? ለሶፋው ቦታ እያለ ለሁሉ ቦታ እያለ እግዚአብሔር ክፍል ሰርታችሁ የእግዚአብሔርን ኃይል የምትገናኙበት እቤት የምንባረክበት ነው። ቤተ መቅደስ የምንቀደስበት። እዚህ ስንመጣ የበለጠ እንቀደሳለን፣ የበለጠ ከእግዚአብሔር ጋር እንገናኛለን። ካለበለዚያ ግን ከዚህ ስንወጣ ገና በሩን ሲርቁ እኮ የሚጨንቃቸው አሉ። በቃ ሐሳባቸው ወደ ስራው ወደ ይበታተናል። ዛሬ ስልክ እንዴ! ይሄን ሁሉ እንዳይሆን በቤታችን ከእግዚአብሔር ጋር የመገናኛ ጊዜ ያስፈልጋል። ብዙዎች ይህንን ትምህርት ተግባራዊ ለማድረግ እየሞከሩት የሚከብዳቸዋል። አንዳንዴ ዝም ብለው ሴጣን የለብኝም የሚሉ አሉ እና አብረውኝ የተማሩ ልጆች ሴጣን ኧረ እኔ ላይ የለም ምን አባቱ ይላል። ሁሉም ያለቅ እኔ ላይ ኃይል የለውም፣ ሳይጸልይ እኮ ነው ኃይል የለውም የሚለው። ፍዳውን እያየ ላለማመን የለብኝም ይላል። ከዛ በኋላ እንደዛ ከሆነ አልኳቸው፣ ሌሊቱን ሙሉ እናንተ ተዝናናላችሁ፣ ትጠጣላችሁ፣ ትጨፍራላችሁ፣ ላባችሁ ጠብ እስኪል ስትጨፍሩ ምን ስትሉ ምንም አይመስላችሁ። ዛሬ ደግሞ ተራው እኔ መላችሁን ታደርጋላችሁ አልኳቸው። አርጋኖ ግቡና አርጋኖን ጸሎት የቤታችንን ሙሉ ጨርሱና 41 ሰግዳችሁ ተኙ። ይሄንን ካደረጋችሁ እውነትም ሴጣን የለባችሁም አልኳቸው። እንዴት ይጸልዩ? በቃ ቁነጥንታላ ሐሳብ አረባ ካንተ ሰው ይያሉኝ አረ ዞር በልልን። ሲጨፍሩ እሺ የሚላቸው ሲጸልዩ እምቢ የሚላቸው ምንድነው ታዲያ? ውስጥ የተደበቀ ኃይል አለ ማለት እኮ ነው። ከቤተሰቦቻችን የተዋረስነው መጥፎ የዲያብሎስ አሰራርና ስልት አለ። በየጊዜው ስራችን አልባረክም የሚለው በየጊዜው እግዚአብሔርን ሕልውና ለማወቅ በጣርን ጊዜ እምቢ የሚያስብለን ችግር ውስጥ እኮ ነው። ብዙ ሰው ይደውልልኝ በመናፍስት እንዲህ ነው አያቶቼ እንዲህ ጨሌ ያመልኩ ነበር እንደዚህ ነበር። ያንን ለመላቀቅ መጸለይና ወደ ቤተ መቅደሱ መግባት፣ ስጋው ደግሞ መውሰድ፣ በአባቶቻችን ንስሐ መቀበል። ስለዚህ ይህ እስካልሆነ ድረስ ፈተናችን ከሕይወታችን አይወገድም። የእግዚአብሔርን አሰራርና ስልት ለማወቅ ከእግዚአብሔር ጋር ለመጣበቅ በእግዚአብሔር መብገን ያስፈልጋል።